ኤርሊንግ ብራውት ሃላንድን ነው ቀዳሚ ጉዳያችን የምናደርገው። ትናንት በ10ኛው ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ቦርንማውዝን ማንቸስተር ሲቲ ባሸነፈበት ጨዋታ ላይ ይህ ተጫዋች እንግዲህ 2 ጎሎችን አስቆጥሮ አሁንም ለማንቸስተር ሲቲ ቁልፍ ተጫዋችነቱን ማሳየት ችሏል። ተጫዋቹ በማንቸስተር ዩናይትድ በማንቸስተር ሲቲ በተከታታይ ጨዋታዎች ላይ ጎል በማስቆጠር ይታወቃል። እንግዲህ በብሔራዊ ቡድን በክለብ ደረጃ ወደ 15 ጨዋታዎች በተከታታይ ካስቆጠረው በኋላ አስቶን ቪላ ላይ አላስቆጠረም ነበር። ተመልሶ እንደገና ደግሞ በኢትሃድ የጎል ማሽን መሆኑን የቀጠለበት ሂደት አለ እና ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ ሁሉ ነገር ሆኗል። አጥቂም ተከላካይም ግብ ጠባቂም ሁሉም ነገራቸው ነው፣ እስትንፋሳቸው ነው። ኤርሊንግ ብራውት ሃላንድ ማንቸስተር ሲቲ 100 በአንድ ተጫዋች ላይ ጥገኛ ሆኗል፣ አሁን ባለበት ሁኔታ ማለት ነው። በነገራችን ላይ አሁን ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ 19 ነጥብ በመያዝ 2ኛ ደረጃ ላይ መጥቷል። ትናንት